ተሽከርካሪውን አካል ሙሉ በሙሉ ተሸክሞ ከጎማ ጋር የሚያገናኝ ክፍል ነው ማለት ነው። ቻሲስ በውስጡ ምን ይዟል ማለት ነው? የመሪን ይዟል፣ ፍሬን ይዟል፣ እንዲሁም የተሽከርካሪ ተሸካሚ የምንላቸውን ሌሎች መሳሪያዎችን አካቶ ይዟል ማለት ነው። ስለዚህ ቻሲስ በጣም ወሳኝና ከሞተር በተመጣጣኝ ደረጃ የሚያገለግለን የተሽከርካሪ ክፍል ነው ማለት ነው። ስለዚህ ቻሲስ ላይ ተገጥመው የምናገኛቸውን የመኪና መቆጣጠሪያ መሳሪያ የሚባሉትን መሪን፣ ፍሬን፣ ከዛ በመቀጠል የተሽከርካሪ ተሸካሚና ጎማን የምናይ ይሆናል ማለት ነው። በመጀመሪያ መሪን የምናይ ይሆናል። መሪ ማለት ምን ማለት ነው የሚለውን ስናይ መሪ ማለት ከተሽከርካሪ የፊት ጎማ ጋር የተገናኘ መሳሪያ ሲሆን የመኪናውን አቅጣጫ ለመቆጣጠር የሚያስችለን መሳሪያ ነው ማለት ነው። ስለዚህ አንድ ተሽከርካሪ ያለ መሪ ተሽከርካሪ ሊባል አይችልም። ምክንያቱም ሞተር ስለሰራ መሪው ካልሰራ ያ ተሽከርካሪ ምንም አይነት አገልግሎት አይኖረውም ማለት ነው። ምክንያቱም ወደምንፈልግበት አቅጣጫ እንዲሁም የሚፈልገውን አገልግሎት ሊሰጠን ስለማይችል ማለት ነው። ሁለት አይነት መሪዎች አሉ። የመጀመሪያው ሜካኒካል መሪ በሰው ጉልበት የሚሰራ፣ ሌላው ደግሞ ፓወር መሪ ፓወር ስቲሪንግ በአብዛኛው በሞተር ኃይል የሚሰራ ወይም ሃይድሮሊክ መሪ የምንለው ማለት ነው። ሜካኒካል መሪ በአብዛኛው በድሮ መኪናዎች ላይ የሚገኝ ነው። በአሁኑ ሰዓት ግን በሶስት እግር ተሽከርካሪ እና በሞተር ሳይክል ላይ የሚገኝ የመሪ አይነት ነው ማለት ነው። ሜካኒካል መሪ ስንል እዚህ ጋር እንደምታዩት እነዚህን ክፍሎች ያካተተ ነው። እነዚህ ዋና ዋና የሚባሉ ክፍሎች ናቸው ማለት ነው። የመጀመሪያው የመሪ መዘውር ነው። የመሪ መዘውር የምንለው ተሽከርካሪውን አንድ አሽከርካሪ ተሽከርካሪውን ወደፈለገበት አቅጣጫ በቀላሉ ለማዞር የምንጠቀምበት የመሪ የላይኛው ክፍል ነው ማለት ነው። ስለዚህ ይህ የመሪ ክፍል ለመሪ ዘንግ እዚህ ጋር ለምናየው የመሪ ዘንግ ያስተላልፋል ማለት ነው። የመሪ ዘንግ ደግሞ ምን ያደርጋል? ከመሪ መዘውር ከዚህ ከመሪው የተቀበለውን አነስተኛ ኃይል ለመሪ ጥርስ ሳጥን ለዚህ ያቀብላል ማለት ነው። የመሪ ጥርስ ሳጥን የምንለው ከመሪ ዘንግ የሚቀበለውን ኃይል በተወሰነ መጠን ከፍ ያደርግና ወደ ቀጥታ ዙር በመለወጥ ለመሪ ጥርስ ዘንግ ለዚህ ያቀብላል ማለት ነው። ስለዚህ በዚህ መልኩ መሪ እንቅስቃሴ ይኖራል ማለት ነው። ሌላው እዚህ ጋር የምናየው ቦል ጆይንት የምንለው ነው። ቦል ጆይንት ማለት ቴስቲን የምንለው በመሪ ክፍሎች መካከል ነፃ እንቅስቃሴ እንዲኖር እንዲሁም የመሪ ክፍሎችን ከመሰበር ከመጣበብ የሚከላከልን ክፍል ነው። ሌላው ደግሞ የምናገኘው አሳሪ ዘንግ ወይም መቆጣጠሪያ ክንድ የምንለው ነው። አሳሪ ዘንግ ወይም መቆጣጠሪያ ክንድ የምንለው ከላይ እዚህ ጋር ያየናቸውን ክፍሎች የመሪ ክፍሎቹን ከጎማ ጋር የሚያገናኝ ክፍል ነው ማለት ነው። ስለዚህ ሜካኒካል መሪ የምንለው በዚህ መልኩ በዚህ አይነት የሚሰራ ነው ማለት ነው። ስለዚህ አብዛኛውን ስራ የሚሰራው የመሪ መዘውሩ አለ። እዚህ ጋር ደግሞ የመሪ ሳጥን አለ። ከመሪ መዘውር የተቀበለውን አነስተኛ ኃይል ወደ አባስቶ ወደ ጎማ ይልካል ማለት ነው። በሁለተኛ ደረጃ የምናገኘው ፓወር ስቲሪንግ መሪ ወይም ሃይድሮሊክ መሪ የምንለው ነው። እዚህ ጋር ሃይድሮሊክ መሪ የምንለው በሞተር ኃይል የሚታገዝ ነው እና በዘይት ግፊት በመታገዝ የሚሰራ በሜካኒካል መሪ የያዛቸውን የመሪ ክፍሎች በተጨማሪ የሚከተሉትን ክፍሎች ይዟል ማለት ነው። የመጀመሪያው የመሪ ዘይት ቋት የምንለው ነው። ይህ የዘይት መያዣ ነው ማለት ነው። ሌላው የመሪ ዘይት ፓምፕ እንለዋለን። ፓምፑ የመሪ ዘይትን ወደ መሪ ጥርስ ጋር በመርጨት እንዲሰራ የሚያደርግ ማለት ነው። ሌላው ወሳጅና መላሽ መስመር የምንለው ነው። በመጨረሻ ቫልቭ አለ። እዚህ ጋር ደግሞ ፒስተን አለ ማለት ነው። ይህ ሃይድሮሊክ መሪ የምንለው ከሜካኒካል መሪ በተጨማሪ የሚገኙ ክፍሎች ናቸው ማለት ነው። እዚህ ጋር ሃይድሮሊክ መሪ እንዴት ይሰራል ካል መጀመሪያ አሽከርካሪው መሪውን በሚያዞርበት ጊዜ በመሪ ዘይት ፓምፕ ግፊት ይኖራል ማለት ነው። ፓምፑ ዘይቱን ይገፋል። ከዛ ወደ ወሳጅ ቱቦ ወደ ጥርስ ክፍል ያስተላልፋል ማለት ነው። እዚህ ጋር በሚያስተላልፍበት ጊዜ ቫልቭ ይከፍታል። ቫልቭ በሚከፍትበት ጊዜ ፒስተንን ይገፋል እዚህ ጋር ያለውን። ስለዚህ ፒስተንን በሚገፋበት ጊዜ ጎማው በቀላሉ ወደ ፈለግንበት አቅጣጫ እንዲዞር ያደርጋል ማለት ነው። ስለዚህ በአብዛኛው ሃይድሮሊክ መሪ ጉልበትን ይቆጥባል፣ እንዲሁም በመናዞርበት ጊዜ በፍጥነት እንድናዞር ይረዳናል ማለት ነው። ስለዚህ መሪ እንደምናውቀው
የአንድ የአሽከርካሪ ወይም የተሽከርካሪ ዋና ክፍል ነው። ምክንያቱም አንድ አቅጣጫ ወደ አንድ አቅጣጫ ለመሄድ የግዴታ በመሪ መታገዝ አለብን። ስለዚህ መሪ ካልሰራ ለከፍተኛ አደጋ ልንዳረግ እንችላለን ማለት ነው። ስለዚህ መሪ ከፍተኛ የሆነ ጠቀሜታና ከፍተኛ የሆነ አገልግሎት ያለው መሳሪያ ነው ማለት ነው። ስለዚህ ለዚህ ለመሪ ክፍሎች መደረግ ያለበት ጥንቃቄ ምንድነው የሚለውን የምናይ ይሆናል። በመጀመሪያ በዘይት ማጠራቀሚያ ጋን ውስጥ በቂ የመሪ ዘይት መኖሩን ማረጋገጥ ያስፈልጋል። ይህ ማለት በሃይድሮሊክ የመሪ ዘይት የሃይድሮሊክ መሪ ማለት ነው፣ በፓወር ስተሪንግ መሪ ውስጥ ያለውን። ሌላው የመሪ ዘይት ፓምፕ ቺንጋ ከመጠን በላይ ያልጠበቀና ያላላ መሆኑን ማረጋገጥ ያስፈልጋል። የመሪ ክፍሎች በንጽህና መያዝ፣ መገናኛ ቦታዎች ላይ ግሪስ ማድረግ ማለስለሻዎች ማድረግ ያስፈልጋል ማለት ነው። ሌላው የፊት እግር አቀማመጥ ትክክል መሆኑን ዘወትር ማየትና የላሉ ክፍሎች ካሉ ማጥበቅ ያስፈልጋል ማለት ነው። ከልክ በላይ ጭነት አለመጫን ያስፈልጋል። እንዲሁም ጭነት ከጫን የተጫነውን ጭነት አስተካክሎ መጫን ያስፈልጋል ማለት ነው። ይህ ጭነት ተሽከርካሪዎች ማለት ነው። ነገር ግን ወደ ህዝብ ስንመጣ ትርፍ መጫን ለመሪ ብልሽት ሊያደርግ ይችላል፣ ከመጠን በላይ መጫን ስለሚሆን ማለት ነው። ሌላው በወጣ ገባ መንገዶች ላይ በምናሽከረክርበት ጊዜ ፍጥነትን ቀንሰን ማሽከርከር መቻል አለብን ማለት ነው። አደጋ ለመሸሽ ካልሆነ በቀር መሪን በድንገት አለማዞር የመሳሰሉት ናቸው ማለት ነው። መሪ የሚባሉትን ሜካኒካል እና ሃይድሮሊክ ፓወር ስተሪንግ መሪ የሚባሉትን አይተናል። አሁን ደግሞ ወደ ፍሬን ወደ ብሬክ እንሄዳለን ማለት ነው። ይህ ፍሬን የምንለው አካል ራሱ እንደምናውቀው በጣም ወሳኝ የተሽከርካሪ አካል የምንለው ነው። ምክንያቱም ብንጓዝበት ጊዜ ያው ፍጥነትን መቀነስ ስንፈልግ እንዲሁም መኪናውን ሙሉ በሙሉ ማቆም ስንፈልግ የግዴታ ፍሬን መጠቀም አለብን ማለት ነው። ፍሬኑ በደንብ የማይሰራ ተሽከርካሪ አደጋ ያደርሳል። ስለዚህ ፍሬን በጣም ወሳኝ ነው። ስለዚህ ስለ ፍሬን ማወቅ በጣም ጠቃሚ የትምህርት ክፍል ነው ማለት ነው። ስለ ፍሬን ስናወራ ሶስት አይነት ፍሬን በመኪናዎች ላይ የምናገኝ ይሆናል። የመጀመሪያው የእግር ፍሬን የምንለው ነው። ሁለተኛው የእጅ ፍሬን፣ ሶስተኛው ሞተር ፍሬን የምንለው ማለት ነው። በአብዛኛው የእግር ፍሬን እና የእጅ ፍሬን በሁሉም ተሽከርካሪዎች ላይ እናገኛለን። ነገር ግን ፍሬና ሞተር በመካከለኛ ተሽከርካሪዎች እና ከባድ ተሽከርካሪዎች የምናገኘው የፍሬን አይነት ነው ማለት ነው። የእግር ፍሬን ስናይ በአሰራሩ በሁለት አይነት ይመደባል ማለት ነው። የመጀመሪያው ሜካኒካል ፍሬን የምንለው፣ በሁለተኛው ደግሞ ሃይድሮሊክ ፍሬን በዘይት የሚሰራ። ሃይድሮሊክ ስንል በሶስት ይከፈላሉ። በዘይት የሚሰራ አለ፣ በአየር ብቻ የሚሰራ እንዲሁም በዘይትና በአየር የሚሰራ የእግር ፍሬን አይነት ነው ማለት ነው። ሜካኒካል ፍሬን በምናይበት ጊዜ ሜካኒካል ፍሬን በአብዛኛው ሞተር ሳይክል ላይ የምናገኘው እና እንዲሁም ብስክሌት ላይ የምናገኘው በካቦ ወይንም ብረት አማካኝነት የሚሰራ ነው ማለት ነው። ስለዚህ በአብዛኛው ተሽከርካሪ ሞተር ላይ ወይንም ተሽከርካሪ መኪና ላይ የምናገኘው ሃይድሮሊክ ፍሬን ነው ማለት ነው። ሃይድሮሊክ ፍሬን ስንል በሶስት አይነት ዘዴ እንደሚታይተናል። አንደኛው በዘይት፣ ሁለተኛው በአየር፣ ሶስተኛው የፍሬን እና በዘይት ቅንጅት ማለት ነው። ሃይድሮሊክ ፍሬን በዘይት የሚሰራውን በምናይበት ጊዜ እዚህ ጋር መጀመሪያ ምን አለው ማለት ነው? የዘይት ቋት አለው፣ ማስተር ሲሊንደር የምንለው እዚህ ውስጥ ዘይት አለ ማለት ነው። እዚህ ጋር የሲሊንደር መያዣ ዘይት አለ። ስለዚህ ፔዳሉን በምንረግጥበት ጊዜ በእነዚህ መስመሮች አማካኝነት በሆዞቹ በወሳጅ ሆዝ አማካኝነት ዘይት በሁሉም አቅጣጫ ለሁሉም እግር እኩል ይደርሳል ማለት ነው። ስለዚህ እዚህ ጋር እንደምታዩት የመጀመሪያው እዚህ ጋር ፔዳሉን በምንረግጥበት ጊዜ ከማስተር ሲሊንደሩ ዘይት ይሄዳል። ዘይት ሂዶ እዚህ ጋር ምን አለ? ዊል ሲሊንደር የምንለው አለ። እዚህ ውስጥ ራሱ ዘይት አለ። ያ ዘይት ይገፋና ምን ያደርጋል ማለት ነው? እዚህ ጋር ዊል ሲሊንደር ውስጥ ፒስተኖች አሉ ማለት ነው። ስለዚህ እነዛን ፒስተኖች ይገፋል ማለት ነው። በሚገፋበት ጊዜ ፍሬን ይይዛል ማለት ነው። የፍሬን ታምቡር የሚባለው አለ። ይህ የፍሬን ታምቡር የምንለው ከጎማው ጋር ከተሽከርካሪ ጎማ ጋር የሚገናኝ ክፍል ነው ማለት ነው። እዚህ ክፍል ላይ ምን አለ? የፍሬን ጫማና ሸራ የምንለው አለ። እዚህ ጋር ይሄ በነጭ በኩል የተሰራው የፍሬን ጫማ የሚባለው ነው። እዚህ ጋር በጥቁሩ ላይ ያለው ግን የፍሬን ሸራ ነው ማለት ነው።
ስለዚህ እዚህ ጋር ዘይቱ ፒስተኑን መጥቶ ዊል ሲሊንደር ውስጥ በሚገፋበት ጊዜ የፍሬን ጫማውን ሲገፋው እዚህ ጋር ሸራው ከምን ጋር ከታምቡሩ ጋር ይገናኛል። ስለዚህ በፍሪክሽን አማካኝነት ፍጥነትን እንገታለን ማለት ነው። ነገር ግን ፍሬን ይዞ እንዳይቀር ምን አለ እዚህ ጋር መላሽ ስፕሪንግ የምንለው አለ። እዚህ ጋር ከተወጠረ በኋላ ፍሬን ከያዘ በኋላ ሜቢ እዚህ ጋር ወጥሮ የሚይዝ ከሆነ እነዚህ ስፕሪንጎች ይመልሱታል ማለት ነው። ስለዚህ በመላሽ ስፕሪንግ አማካኝነት ፍሬኑ መልሶ ይመለሳል ማለት ነው። ካልሆነ ግን ፍሬናታ የምንለው ፍሬን ይዞ ቀርቶ መኪናው እንዳይንቀሳቀስ ያደርጋል ማለት ነው። እስካሁን ያየነው የሃይድሮሊክ ፍሬን በፍሬን ዘይት ኦር በዘይት ግፊት ብቻ የሚሰራውን አይነት የፍሬን አይነት ነው ማለት ነው። በመቀጠል በአየር ኦር በንፋስ የሚሰራን ፍሬን ምናይ ይሆናል። በንፋስ የሚሰራን ፍሬን በምናይበት ጊዜ እዚህ ጋር የምታዩት ኮምፕረሰር አለ። ይህ አየርን ሰብስቦ የሚያመነጭ ነው ማለት ነው። ስለዚህ አየርን ሰብስቦ ያመነጫል። እዚህ ጋር አየርን ግን ወደ ኤር ፊልተር ኦር ድራየር አለ ወደ አየር ማድረቂያ ይልካል ማለት ነው። ምክንያቱም አየር በአብዛኛው 100% ንጹህ አየር አይደለም፣ በውስጡ ላይ የውሃትነቶች አሉ ማለት ነው እስከ 50% የሚዘልቅ። ስለዚህ እነዛ ውሃዎች እዚህ ጋር ምን ሆነ አለባቸው ማለት ነው ተጣርተው ደርቀው ንጹህ አየር ብቻ ወደ ማጠራቀሚያ ታንኩ መላክ አለበት ማለት ነው። ይህ ሴፍቲ ቫልቭ የምንለው ነው። ለአንዳንድ ጊዜ ማስተንፈሻ ኦቨር የሆነ አየር በሚሆንበት ጊዜ የምንጠቀምበት ነው ማለት ነው። ሌላው ከስቶሬጅ ታንክ ወደዚህ ዳይሬክት ኮሌክተር ወደምንለው ወደ ሌላኛው የስቶሬጅ ወደ የታመቀ አየር ወደሚይዘው ኮሌክተር ይመጣል ማለት ነው። ከዛ በኋላ ወደ ትሪፕል ቫልቭ የምንለው ማከፋፈያ ቫልቭ አለ። ይህ ማከፋፈያ ቫልቭ ምን ያደርጋል? በፊተኛውና ወደ ኋለኛው የመኪና ክፍል እኩል ያሰራጫል ማለት ነው። ስለዚህ እዚህ ጋር በምንረግጥበት ጊዜ አየሩ የታመቀው አየር ኃይለኛ ግፊት ያለው አየር እዚህ ጋር መጥቶ እዚህ ጋር የምታዩቸው ሁለት ፒስተኖች አሉ። እነዚህን ፒስተኖች ወደዚህና ወደዚህ ይገፋል ማለት ነው። ስለዚህ እዚህ ጋር የጫማ አለ የፍሬን ጫማ፣ እዚህ ጋር ደግሞ ሸራ አለ። ስለዚህ እነዚህ ተገፍተው ታምቡሩ ጋር በመጣበቅ ፍሬኑ እንዲሰራና መኪናው እንዳይንቀሳቀስ ያደርጉታል ማለት ነው። ኦር እንቅስቃሴው እንዲገታ ያደርጉታል ማለት ነው። ስለዚህ በአየርና በዘይት የሚሰሩት ልዩነታቸው ምንድነው? እዚህ ጋር የአየር ማጠራቀሚያ አየር የሚሰበስብ ኤር አለ፣ ማድረቂያ አለ፣ ስቶሬጅ መኖሩ ብቻ ነው። ስቶሬጁም የዘይት ቋት መኖሩ። ነገር ግን በንፋስና በዘይት የሚሰራው ተሽከርካሪ እንዴት ነው የሚሰራው ካል እነዚህን ሁሉ በንፋስ የሚሰሩትን መሳሪያዎች ያካትትና ነገር ግን እዚህ ጋር ስንመጣ የፍሬን ሲሊንደሩ በዘይት ይሞላል ማለት ነው። ስለዚህ የታመቀ አየር ወደዚህ ይገፋና ዘይቱን እዚህ ጋር በሚገፋበት ጊዜ ፍሬን እንዲይዝ ይሆናል ማለት ነው። ስለዚህ እነዚህ በአጠቃላይ እነዚህ ሶስቱ በዘይት የሚሰሩት በንፋስ እንዲሁም በዘይትና በንፋስ ቅንጅት የሚሰሩት የፍሬን አይነት ሃይድሮሊክ የምንለው አይነት የፍሬን አይነት ነው ማለት ነው። በዚህ መሰረት ተሽከርካሪያችንን ልንገታ ልንቆጣጠር እንችላለን ማለት ነው። በመቀጠል ደግሞ የእጅ ፍሬን እና ኢንጂን ብሬክ ኦር ፍሬና ሞተር የሚባሉትን እናያለን ማለት ነው። በመጀመሪያ የእጅ ፍሬን የምንለው ነው። ስለዚህ አንድ ተሽከርካሪ ለአጭር ጊዜ ኦር ለረጅም ጊዜ ፓርክ አድርጎ ለማቆም ስንፈልግ የግዴታ የእጅ ፍሬን እንይዛለን ማለት ነው። እንዲሁም የሆነ ዝቅዝቀት ቦታ ላይ ዳገታማ ቦታዎች ላይ በምንቆምበት ጊዜ ለአጭር ጊዜም ቢሆን የእጅ ፍሬን እንጠቀማለን ማለት ነው። የእጅ ፍሬን በሁለት አይነት ዘዴ ይሰራል። የመጀመሪያው ሜካኒካል የእጅ ፍሬን የምንለው ነው። ሁለተኛው ሃይድሮሊክ በንፋስ የሚሰራ የእጅ ፍሬን አይነት አለ ማለት ነው። ሌላው ኢንጂን ብሬክ ኦር ፍሬና ሞተር የምንለው ሞተር ውስጥ ኃይል ይፈጠራል። ኃይል ከተፈጠረ በኋላ በኤግዞስት ቫልቭ አማካኝነት ጭስ ወደ ኤግዞስት ማኒፎልድ ያልፋል ማለት ነው። ስለዚህ ኤግዞስት ማኒፎልድ ላይ ይህ ፍሬና ሞተር የሚባለው በመገጠም ቫልቭ ኤግዞስት ቫልቭን እንዳይከፍት ዘግቶ እንዲቀር ያደርጋል ማለት ነው። ያኔ ምን ያደርጋል ማለት ነው? ሞተር ፒስተን እንቅስቃሴውን ስለሚያቆም ሞተር ፍጥነቱ ለጊዜው ቢሆን ይቋረጥና የሞተሩ ኃይል ፍጥነቱ ይገታል ማለት ነው። ስለዚህ የኢንጂን ብሬክ ኦር ፍሬና ሞተር የምንለው አብዛኛውን ጊዜ በመካከለኛ ተሽከርካሪዎችና በከባድ ተሽከርካሪዎች ላይ የሚገኝ ነው። የአሱዙ መኪና ላይ በብዛት የምናገኘው የኢንጂን ብሬክ ኦር የፍሬን አይነት ነው ማለት ነው። ስለዚህ ፍሬን በጣም ወሳኝ መሆናቸውን አይተናል። ስለዚህ ለእነዚህ ወሳኝ ክፍሎች ምን አይነት ጥንቃቄ ማድረግ አለብን ካል የመጀመሪያው በአደገኛ ሁኔታ ወይም በጣም አስፈላጊ ካልሆነ በስተቀር
ባንዴ ረግጠን ፍሬን አለመያዝ ያስፈልጋል ማለት ነው። በሁለተኛ ደረጃ የምናገኘው በቂ የፍሬን ዘይት ማጠራቀሚያ ቋት ውስጥ መኖሩን በየጊዜው ማረጋገጥ መቻል አለብን ማለት ነው። በዘይት ለሚሰሩ ፍሬኖች ማለት ነው። እንዲሁም በንፋስ ለሚሰሩ ተሽከርካሪዎች ተሽከርካሪያችንን ከማንቀሳቀሳችን በፊት በንፋስ ኬጅ የንፋስ መጠኑ በቂ መሆኑን ማረጋገጥ ያስፈልጋል ማለት ነው። ሌላ የፍሬን ዘይት የሚያፈስ ቦታ ካለ ቼክ ማድረግ ያስፈልጋል። እንዲሁም የንፋስ አስተላላፊ ሆዞች የምንላቸውን እነሱ በስርዓት የሚሰሩ መሆናቸውን ቼክ ማድረግ ያስፈልጋል ማለት ነው። ሌላው የእግር ፍሬንን ፔዳል ላይ አድርገን አስገድፈን የመጓዝ ልምድ ማስቀረት አለብን። ፔዳሉ ላይ አድርገን በምናስቀርበት ጊዜ ፍሬን የመርገብ ባህሪ ይኖረዋል። ስለዚህ የሚፈለገውን ያክል ብቃት ላያሳይ ይችላል ማለት ነው የሚፈልግበት ሰዓት በምንይዝበት ጊዜ። እንዲሁም የእግር ፍሬንን ረግጦ ለረጅም ሰዓት የመቆየት ልምድን ማስቀረት ያስፈልጋል ማለት ነው። ሌላው የፍሬን ሸራን ማለቁን ቼክ ማድረግ ያስፈልጋል። እንዲሁም መቀየር በሚያስፈልግበት በወቅቱ የፍሬን ሸራን መቀየር ያስፈልጋል ማለት ነው። ስለዚህ ከሞላ ጎደል ለፍሬን መደረግ ያለባቸው ጥንቃቄዎች እነዚህ ናቸው። በመቀጠል የተሽከርካሪ ክብደት ተሸካሚ ክፍሎች የሚባሉትን የምናይ ይሆናል ማለት ነው። እንደ አጠቃላይ የተሽከርካሪ ክብደት ተሸካሚ ብለን የገለጽነው ቻሲስ ነው። ነገር ግን ቻሲስን ከጎማ ጋር የሚያገናኙ ሌሎች ተሸካሚ ክፍሎች አሉ። እነሱም ተሽከርካሪውን ተሸክመው የሚገኙ ክፍሎች ስፕሪንጎች፣ አሞንዘራቶር ኦር ሾክ አብዘርቨር የምንላቸው ናቸው። ስለዚህ እነዚህ ሾክ አብዘርቨር ኦር ስፕሪንግ የምንላቸው ክፍሎች አንደኛ የተሽከርካሪውን አካል ከጎማ ጋር ያገናኙልናል። ሌላው በተሽከርካሪው ላይ የሚያርፍ ጭነትን ይሸከማሉ ማለት ነው። እንዲሁም በወጣ ገባ መንገድ ላይ በምናሽከረክርበት ጊዜ ምቾት የሌለውን መንገድ ምቹ ያደርጉልናል ማለት ነው። በተወሰነ መልኩ እንደየተሽከርካሪው አይነት የተሸካሚ ክፍል አይነት ቢለያዩም ማለት ነው። ሌላው ስፕሪንጎች የሚባሉትን ስናይ በዋናነት ስፕሪንግ አራት አይነት ናቸው። የመጀመሪያው ጥቅል ሞል የምንለው ኮይል ስፕሪንግ የምንለው ነው። ሌላው ጠፍጣፋ ብረት በተለምዶ ባሌስትራ ኦር ሊፍ ስፕሪንግ የምንላቸው በአብዛኛው በእኛ ሀገር ላይ የሚገኙ የድሮ መኪናዎች ላይ የምናገኘው አይነት ስፕሪንግ ነው፣ የስፕሪንግ አይነት ነው። ሌላው የብረት ዘንግ ቶርሽን ባር ኦር ዝባር የምንለው ነው። በአራተኛ ደረጃ የምናገኘው የንፋስ ኤርባግ ኦር የንፋስ ስፕሪንግ የምንላቸው ናቸው ማለት ነው። እነዚህ ስፕሪንጎች እንደ ተሽከርካሪው አይነት ከኋላ ወይንም ከፊት ሊገጠሙ ይችላሉ። ኦር ደግሞ በአራቱም የጎማ ክፍሎች ላይ ተገጥመው ልናገኛቸው እንችላለን ማለት ነው። እነዚህ ስፕሪንጎች እንደምታዩቸው ይህ ባሌስትራ ሊፍ ስፕሪንግ የምንለው ነው። ጠፍጣፋ ብረቶች ተደራርበው መኪናውን ወጥረው እንዲይዙ ከተሽከርካሪው ጋር የሚያገናኙ ክፍል ናቸው ማለት ነው። ይህ ጥቅል ሞል ኦር ኮይል ስፕሪንግ የምንለው ነው። በዚህ ውስጥ ሌላ ፒስተን አለ ማለት ነው፣ በዘይት የሚሰራ ነገር ግን እዚህ ጋር ኮይል ስፕሪንጉ አለ ማለት ነው። በሶስተኛ ደረጃ የምናገኘው የብረት ዘንግ የምንለው ነው። እዚህ ጋር እንደምታያቸው እነዚህ የብረት ዘንጎች ከተሽከርካሪ ሞተር ጋር እዚህ ጋር ጎማ ጋር ተገናኝተዋል። ስለዚህ እነዚህ ዘንጎች ከተሽከርካሪው የላይኛው ክፍል ከቻሲሱ ጋር የሚገናኝ ይሆናል ማለት ነው። ሌላው እዚህ ጋር እንደምታዩት ኤር ባግ የምንለው የንፋስ ስፕሪንግ የምንለው ነው። በውስጡ ንፋስን ይይዛል። ስለዚህ እዚህ ጋር ገባ ወጣ እያለ መንገድ ምቹ ያደርጋል። እንዲሁም ተሽከርካሪን ከጎማ ጋር አገናኝቶ ተሸክሞ ይዞ የሚሄድ የስፕሪንግ አይነት ነው ማለት ነው። ስለዚህ እነዚህ ስፕሪንጎች በጣም ወሳኝ ለተሽከርካሪ ጠቃሚ የሚባሉ አይነት ናቸው። ምክንያቱም ጎማና ተሽከርካሪን አገናኝተው እንዲሁም ከባዱን ጭነት ተሸክመው የሚሄዱልን ክፍሎች ናቸው ማለት ነው። ስለዚህ ለነዚህ ለተሸካሚ ክፍሎች ለምንላቸው ምን አይነት ጥንቃቄ መደረግ አለበት ስንል የመጀመሪያው በወጣ ገባ መንገዶች በኮረኮንች በፒስታ መንገድ በምናሽከረክርበት ጊዜ ፍጥነትን ቀንሰን ማሽከርከር አለብን። ሌላው ከልክ በላይ ጭነት አለመጫን ያስፈልጋል። ጭነት መኪናዎች እንዲሁም ጭነት ከጫን ኖርማል ጭነትም ቢሆን የተጫነውንም ጭነት አደላድለን መጫን ያስፈልጋል። ለሁሉ የመኪና አካል እንዲደርስ አድርገን መጫን ያስፈልጋል ማለት ነው። ሌላው የተሸካሚ ክፍሎችን ማጽዳት ያስፈልጋል። እንዲሁም በቂ ማለስለሻ የሚያስፈልጋቸው ቦታዎች ላይ በቂ ማለስለሻ እንዲያገኙ ማድረግ ያስፈልጋል ማለት ነው።
በአራተኛ ደረጃ የተሸካሚ ክፍሎች ላይ የብልሽት ምልክት ልናገኝ እንችላለን። ስለዚህ ያኔ በፍሬንና በመሪ ላይ ከባድ ተጽዕኖ ስለሚኖራቸው በአፋጣኝ ጥገና ሊደረግላቸው ይገባል ማለት ነው። በመጨረሻ ስለ መጨረሻው ተሸካሚ ክፍል የምናወራ ይሆናል ማለት ነው። እንግዲህ እስካሁን ሞተር አይተናል፣ የሞተር ክፍሎችን አይተናል፣ አጋዥ ክፍሎች እንዲሁም የተሽከርካሪ መቆጣጠሪያ ክፍሎችን አይተናል። ተሸካሚዎችን እስከ ስፕሪንጎችን ባሪስትራዎችን አይተናል። መጨረሻ ላይ ግን ሁሉም ነገር ሂዶ ተሽከርካሪው ጎማ ላይ የሚያርፍ ይሆናል ማለት ነው። ስለዚህ ጎማ በጣም ወሳኝ የተሽከርካሪ ክፍል ነው ማለት ነው። ስለዚህ ይህ ጎማ በተሽከርካሪው ላይ የሚያርፈውን ጭነት ተሸክሞ የተሽከርካሪውን ክብደት ተሸክሞ እንዲሁም ተሽከርካሪውን ከቦታ ቦታ የሚያንቀሳቅስልን ክፍል ነው ማለት ነው። ሁለት አይነት ጎማዎች ይገኛሉ። ባለ ከነመዳሪያ ዊዝ ቲዩብ የምንለው እና ዊዛውት ከነመዳሪያ ኦር ቲዩብለስ የምንለው አይነት ከነመዳሪያ የሌለው ጎማ ማለት ነው። ስለዚህ ሁለት አይነት ጎማዎች አሉ። ቲዩብለስ የሚባለው ጎማ የተወሰነ ንፋስ ቢቀንስም እንዲሁም የተወሰነ ሹል ነገር ቢጎዳው ለተወሰነ ጊዜ መንቀሳቀስ ይችላል ማለት ነው። ነገር ግን ባለ ከነመዳሪያው አንዴ ከተነፈሰ ጎማ ይወርዳል። ስለዚህ መንቀሳቀስ አይችልም ማለት ነው። ስለዚህ የሁለቱ ልዩነቶች እነዚህ ናቸው ማለት ነው። እዚህ ጋር ጎማ የአየር መጠን ጎማ ይነፋል። ስለዚህ አየር መጠኑ ልክ የጎማ ሁኔታዎች ይለያያሉ። ማለት ጎማዎች የሚያልቁበት ሁኔታ ይፈጠራል ማለት ነው። እዚህ ጋር እንደምታዩት ጎማ እዚህ ጋር የመሃለኛው ክፍል አለ፣ የጠርዙ ክፍል አለ። ጎማ የአየር መጠኑ ከልክ በላይ የተነፋ ከሆነ የመሃለኛው የጎማ ክፍል በቶሎ ያልቃል ማለት ነው። እንዲሁም ከልክ በታች የሚነፋ ከሆነ ጎማው ከዳር እና ከዳር ያሉት የጎማ ክፍሎች ቶሎ የሚያልቅ ይሆናል ማለት ነው። ስለዚህ ጎማችን ረጅም እድሜ አገልግሎት እንዲኖረው ምን ማድረግ አለብን ማለት ነው? በማኑዋሉ ላይ ኦር በጎማው ላይ የተቀመጠውን የንፋስ መጠን መጠቀም መቻል አለብን ማለት ነው። ሌላው ስለ ጎማ ያለው ተጨባጭ ጎማን ማዟዟር የምንለው ዘዴ ነው። ይህ ዘዴ ጎማን በምናዟዙርበት ወቅት ሁሉም ጎማዎች እኩል እንዲያልቁ የሚረዳን ዘዴ ነው ማለት ነው። ይህ ሲስተም የተሽከርካሪው ማኑዋል በሚያዘው መሰረት ጎማን በማቀያየር እኩል እንዲያልቁ የምናደርግበት ሲስተም ነው ማለት ነው። እዚህ ጋር እንደምናየው የመጀመሪያው ባለ 4 እግር ተሽከርካሪዎች ይህ የኋላ ጎማዎችን ወደፊት እንወስዳለን፣ የፊት ጎማዎችን ደግሞ ክሪስ ክሮስ አድርገን እንገጥማለን ማለት ነው። በዚህ ደረጃ በማኑዋሉ በሚያዘን መሰረት ጎማዎችን ያቀያየርን ሁሉም ጎማዎች እኩል እንዲያልቁ ማድረግ እንችላለን ማለት ነው። ሌላው እዚህ ጋር የምናየው ባለ 6 ጎማ ከኋላ 2 ጎማ ደርበው ያሉ ተሽከርካሪዎች ናቸው። እዚህ ጋር የኋላውን ጎማ ከዳር ጋር ያሉትን ወደ መሃል እንወስዳለን። መሃል ጋር ያሉትን 2 ጎማዎች ወደፊት እንወስድና የፊቶቹን 2 ጎማዎች ደግሞ ከኋለኛው ጠርዝ ላይ የምንመልስ ይሆናል ማለት ነው። እዚህ ጋር የምናየው በመጨረሻ የባለ 10 ጎማ ተሽከርካሪዎች ናቸው። እዚህ ጋር እንደምታያቸው ክሪስ ክሮስ ይቀያየራሉ። የኋላ ጎማ የፊት ጎማ ፊት ለፊት ይቀያየራል። ነገር ግን ይህ ብቻ አይደለም የጎማ ማቀያየሪያ ስልት የምንለው፣ ሌሎችም የተለያዩ ፓተርን ያላቸው የጎማ አቀያየር ስልቶች አሉ። ስለዚህ ለመረጃ ያክል ነው ይሄን ያቀረብኩት። እናንተ ደግሞ ከመኪኖቻችሁ ላይ ያለውን ማኑዋል አይታችሁ ጎማው እኩል እንዲያልቅ በማድረግ የተሽከርካሪያችንን ጎማ እድሜ መጨመር እንችላለን ማለት ነው። ጎማ መደረግ ያለበት ጥንቃቄ ምንድን ነው ካል የመጀመሪያው የጎማ ንፋስ መጠን ከመጠን በታች እና በላይ መሆኑን ለጎማ በቶሎ ማለቅ ምክንያት እንደሚሆን አይተናል። ስለዚህ የንፋስ መጠንን በጊዜው ተቆጣጥረን ጎማው በሚያስፈልገው ልክ ማድረግ አለብን ማለት ነው። ሌላው የጎማ የንፋስ አሞላል ከምናሽከረክርበት የአየር ሁኔታ ጋር ይገናኛል። ምክንያቱም አየሩ ሞቃታማ ከሆነ የጎማው መጠን አየር መጠን በልክ ብናደርገው ምክንያቱም በሙቀት አማካኝነት አየር ኤክስፓንድ ስለሚያደርግ ስለሚስፋፋ ጎማውን በጣም ሊወጥረው ይችላል። የመሃለኛ ጎማ ክፍል ሊያልቅ ይችላል። እንዲሁም በቅዝቃዜ ቦታዎች ላይ ስንሄድ አየር እንዲሁም
ስለ ኮንደንስ ስለሚያደርግ የአየር መጠን ይቀሰቅስና የጎማ ዳርና ዳሩ የመኪናው ጎማ ዳርና ዳር ሊያልቅ ይችላል ማለት ነው። ስለዚህ የጎማችን ንፋስ በምንሞላበት ጊዜ የአየር ሁኔታ የምናሽከረክርበትን አካባቢ ሁኔታ ከግምት ውስጥ ማስገባት መቻል አለብን ማለት ነው። ሌላው ጎማዎች እኩል እንዲያልቁ ጎማን የማዟዟር ዘዴ የምንለውን ልምድ ማዳበርና መተግበር ያስፈልጋል ማለት ነው። ስለዚህ